አንዱ ጉራጌ ጓደኛዬ ራሱን አሞት ሐኪም ቤት ሄደና ሐኪሙ እንዴት ነው ራስክን ከፍሎ ነው የሚያምክ ሲለው አረ ዶክተር እናንተን ይከፍላችኋል እንዴ እኔ እስካሁን ምንም ብር አላገኘሁም አለ ዳመና ነው ተጫወቱ ሰዓቱ ገና ነው ዳይ ትግራይ ናይ አድዋ ናይ ጥቁሬጻ ጥቁሬ ተርተወደው አበይተ ሓደረ ከያሆም ይደረ ሰፋ ዓይነይ ዘረ ወይዘሮ አበራሽ አንድ ሐሳብ አለኝ ደበበ ሊሞት ጥቂት ነው የቀረው ለሰርጉ ለምን በሬ ይገዛሉ አንተ ከሐዲ ጓደኛህን ልትበላው ደሞ አቶ ጎሪላ ሀብታም ነው ሁሉ ጌምስ ይጫወታል ብላችሁ አልነበር እንዴ ያሳመናችሁኝ ችግር የለውም እድሜ ለሁሉ ጌምስ የራሴን ሰርግ ራሴ ነኝ የምደግሰው ደበበ ዛሬስ በጣም ወፈርክ ዛሬ ከኔ ቤት ደርና ውፍረትህን ቀንስ አሁንስ በጣም ባንበዛ ከረወይኔጻ ጎጄ የበላይ ዘር መለኛው ደበበ አዝምብልኝማ በመጠጥ ደስታ ይገኛል ብላችሁ መጠናት ትለፉ ትቃጠላላችሁ ምን ያደረክ ነው ቸርች ልከፍት ካራቴ እየተለማመድኩ ነው ራት ቀርቧል ታጠቡና ነው አንድ ላይ ነው ዛሬም ሽሮ እንዴት ነው ቁርስ ሽሮ ፍትፍት ምሳልጫ ሽሮ ራት ደግሞ ተጋቢ ነው ምን በላው ሴትዮ በሽሮ ልትገይን ነው እንዴ ደበበን አታዩም ወዙ ራሱ እኮ ጠፋ የቀነጨረ እኮ ነው ብትመቹ ከሰውነቱ ሽሮ ቡን ይላል ባለፈው በሀብታም ቤት የሰራሁት ብር አለ አንድ ከቤት በምን ተባረንክ በየስጠየቀው እናቴ ጆሮ ያለው እንድስታ ቀብለኝ ስትለኝ ጆሮ ካለው ለምን አጠሪውን ብያታለኝ ይሆናል አሉኛል ማዘር ጻቡና ሁለተኛ የለም እንዴ ወራዳ የምን አባክ ሁለተኛ ነው በተወደደቡና ኪሎሽ 400 ገብቶ ከዚህ በኋላ እንድየውም ቡና ጧት ብቻ ነው የሚፈላው እንዴ ማዘር ጻ ደበበኮ ቡና ሰዓት ካልጠጣ ራሱን ያሟል ባይሆን በሀብታም ቤት የቀን ቦነስ 2 ኪሎ ቡና ግዢ የኢትዮጵያ ህዝብ እየኖረ ያለው ራስን ማጥፋት ኃጢያት ስለሆነበት ብቻ ነው በነገራችን ላይ ሀበሻ ብቻ ነው እግዚአብሔር ይስጥልኝ ሲባል ምንም አይደል ችግር የለም ይለው ከፈጣሪው እንኳን አይፈልግም ጸጉሯን ተተኩሳው እንዳርም ደሜሪ ዘበናይናት ፍቅሯን በክራር ነጋሪታም አንዷ ከፍቅረኛዋ ጋር በጾም ፔንሲዮን ይገባሉ ከጨረሱ በኋላ ውድ እኔ እናንተ ግን ምንድነን ስትለው ምን ቢላት ጥሩ ነው አጥያተኞች አንዱ ጀለስ ኢንትራንስ 7 አምጥቶ ማን ብለው ቢጠሩት ጥሩ ነው CR7 ፍቅረኛዬን ዋናው ፍቅር ነው ገንዘብ ቀስ ብሎ ይመጣል ስላት ምን ብትል ጥሩ ነው አብራችሁ ቀስ ብላችሁ ኑ ይሄ ህዝብ የዋህ ነው ምንለው በቀጣይ ምርጫም አቢቹን ስለሚመርጥ ነው ከምርጫው በኋላ ግን አይተዋወቁም ጥሩ አበራሽ ይሄ መርዝ እኮ ነው ስኳርና ዱቄት እኮ ነው አንተ ሰውዬ ኬኩን ነው እንዴ መርዝ የምትለው ታዲያ ምንም ስጋ የለውም እኮ ይሄ እኮ ለኛ መርዝ ነው አይ እንግዲህ እንግዶቹን አትረብሽማ ይሄ ለእናንተ ሳይሆን ለእንግዶቹ የተዘጋጀ ነውና ኬክ ከምናቀርብ ለምን ያንን ፎቶ አንሺውን አናቀርበው እሱም ችግራችንን ተረድቶናል መሰለኝ ከቅድም ጀምሮ ቁልጭ እያለ ሲያየኝ ነበርፈ አንተ ወዳ ማረመን እንግዶቼ ልትበላል አርፈ ቁጭ ብለክ ጠብቅ በቂ ስጋ ተዘጋጅቷል በኋላ ይመጣል ካለመ አንተ ጀዝባ ምንድነው የሚያጃጅልህ ግራቂጥህን ሳልቦጭቅል ውጣ እና የወረወርከውን አንሳ አንድ ፍየል ስንት ነው 20,000 ብር 20,000 ብር በጣም ውድ ነው 4,000 ብር ሽጥልኝ እስቲ ትቀልዳለህ እንዴ በ4,000 ብር የፍየሏን ቆዳ ገዝተህ ልበሰው አሁን ሳልቦጭቅህ ካጠገቤ ዞር በል ጀዝባ ማትከፍሉ ከሆነ አሁኑኑ ወረዱ ከታክሲ ላይ እንዴ እከፍላለሁ አልኩኮ የኔንም የደበበንም የአንድ ከግማሽ እከፍላለሁ አንድ ከግማሽ ነው ሁለት እኮ ናችሁ መንገድ ላይ ስለምበላው ሙሉ ሂሳብ አዋጣኝም የሱን ግማሽ ብቻ ነው የምከፍለው ሉሌ አንድ ምርጥ ጨዌ ልንገርሽ ቀበሌ ሄደ ባጋጣሚ የማናጀሩን ኮምፒውተር ብራይትነስ ስትጨምር እዛ ያሉ ሰራተኞች እንዴ ሃከር
ኧረ ጨዌ